የራስ ገዳይ የንስላላ የደቀላሽ ከሬ ተቀርባላ እንዲያበል አረማዘር ያረጋጓቸው ደጋሽ ምን ያረበናቶ ተረጋጉ ወራዴ ማዞ ሰር ከቤቱ ወዮ ተፈጃለች እናቱ ወዮ አረጋሽ ለምን ይፈጁኛል ጋሽ ባለማወቅ እኮ አረጋሽ ነገር ተቀጋ አንገቷን ቀናለች እኛ መልሰለቶጋ እኛ ሉቶጋ አረማንንም አልወጋው ሙሉ ያልወጋችሁ በላቸው ተፈጠረ ነገር እኮ አጣድፎ ገደ ባዛው ካራ አንቀት አራይ አይዞ ባታ አይዞ አባ ግጥ ድብር ባለ እንደበረዶ በልጅነቱ በራለም እምቢ አንተም ባጋጣሚ ለተፈጠረ ስህተት ይሄ ሁሉ ፉከራ ስሜን አጠፋ ብለው እኮ ነው ነፍሴን ሊያጠፉት የተነሱት እንዴ ስምና ነፍስ አንድ ነው እንዴ እነሱስ ባዳ ናቸው ሄኖክ እኔ ላይ ድምድም እኔ አባቱ ላይ እንደበረዶ የተፈጠረውማ በጣም ሲሊ ነገር እኮ ነው ይኸውልህ ጉዳዩ የጀመረው ትላንት ነው ገለታ ቢሮ ምን ሆነ ይኸውልህ ገለታ እንደሱ እኮ አይደለም ይኸውልህ ነው እንጂ በስንቴ ይሄማ ላንተ ይገባል ኧረ ተው በደንብ አስብበት ለምን ትጽፍብኛለህ እንዴ ምን አደረኩ እኔ ምንም የመጣልኝ ነገር የለም አይ ስለሚገባ ነው የምጽፍልህ ቦርዱ በጋራ ተሰባስቦ አስበንበታል ቦርዱ ለኔ አዎ ላንተ በስንቴ ምን አጠፋው ብሎ የምን ጥፋት አመጣ ልማት ነው እንጂ በስንቴ ልማት የምን ልማት እኔንም ገርሞኛል በስንቴ ቦርዱ ግን በሰራው ስራ ቆርጧል ታዲያ ምንድነው የምትጽፈው ቼክ ነው ቼክ የምን ቼክ አይ በስንቴ ቀልድህን እኮ አልችለውም ትንሽ ይከብዳል እኔ ቀልድ ገለታ አቤት ኧረ እባክህ አስጨነቀኝ የምን ቼክ ነው የምጽፈው ይሄ ሰሞኑን መተረክ የጀመርከው መጽሐፍ ይሄው መርማሪው እሱን የሰማ አንድ ድርጅት ስፖንሰር አድርጎ ነው ከዛ ላይ ነው ድርሻን የምጽፍልህ ስፖንሰር ለኔ አይገርምም እንዴ ምን የሚባል ድርጅት ነው ምን ነበር ያለኝ ተባይ ለብኔ እንደዚህ በላይ ብቻ ተዋን ይሁን ተባይ ይሁን እንደዚህ ነገር ነው ያለኝ እንደዚህ ያለኝ መሰለኝ አተራረከን ወዶት ነው አይደለም እሱን አይደለም ባክ እና መጽሐፉ ላይ ያለው ገጸ ባህሪ በምን ነበር የሞተው መጀመሪያ ገጸ ባህሪው ጸረ ተባይ በልቶ ሞተ ይባልና ወንጀል መርማሪው በሰላ የምርመራ ስልቱ በመርዝ ምንድነው ጸረ ተባይ እሱን በሱ እንዳልሞተ ይረጋገጣል በኋላ እንዳለ ጠላቶቹን ይበቀልና ለፍርድ ያቀርባቸዋል ብታንቡ እንዴት መሳጭ ታሪክ መሰለ አዎ በሱ ምክንያት ነው ስፖንሰር ያደረጉት በምኑ ምክንያት ገጸ ባህሪው በጸረ ተባይ መድኃኒት ባለመሞቱ እንዴት ገጸ ባህሪው የጸረ ተባይ መድኃኒት በልቶ ሞተ እንደተባለ በዛው ተደበስብሶ ቢቀር ህዝቡ ለምርታችን ያለው እይታ ይጸለሽ ነበር የመርማሪው ውጤት ፕሮዳክታችን ፕሮሞት ያደረገ ነው ብለዋል ምንም ይሁን ምንም ብቻ እኛ ያው ስፖንሰር ማግኘታችን ነው የሚያኮራ ስራ ነው የሰራው በስንቴ አመሰግናለሁ በጣም ደስ ብሎኛል መርማሪው በጣም ኢንፍሉዌንስ ያደረገኝ መጽሐፍ ነው ልክ ዱሮ ያየው ደስ የሚልም ድንገት ትዝ ሲል የሚሰማ ስሜት ልክ እንደሱ ነው የተሰማኝ ልክ ሳነበው አባቴ አትኩሮትህ የወንጀል መርማሪ ነው ይለኝ ነበር ለዛ ነው ሬዲዮ ላይ ተረኩት እናም ስፖንሰር አገኘሁበት የመጀመሪያ ስፖንሰር ለበበል ይሄ የመጀመሪያ ልጅ ማለት ነው ከሄኖክ ላይ ይቻላል እናለ ይሄንን ይዤ ወደ ቤት ስገባ በሩን ከፈት ተሳረገው እናትና ልጅ ተቀራርበው ያወራሉ ልብ በል ተቀራርበው ምን ነው አይ አፍላፍ ገጥማችሁ ስታወሩ ነበር
እኔ ስገባ ደግሞ ዝም አላችሁ። ሰላም ልንል ነው። ሰላም ልንል ደህና ዋልክ በስዬ እንጂ ምንም አልሰማችሁም። ኧረ ምንም ነገር አልሰማንም። ማዘርዬ እንዴት ነው ታዲያ? ሰላም ኖት? ደህና ነኝ። ምን ነው ሂሩቴ ደግሞ ምን ነው እባክሽ? ምን ነው ባዶ ቤት ታስቀምጫችኋለሽ እንዴ? ማዘርዬ ምን ይምጣልዎት? የሚጠጣ መርዝ ልትግታኝ ነው እንዴ? ማዘርዬ እንዴ መርዝ ከፈለጉ ራሱ ይጠጣሉ እንጂ እንዴ እኔ እንዴት እግታቸዋለሁ? ማዘርዬ የወንጀል ተባባሪ የሚል ነገር እኮ አለ። እሳቸው የወንጀሉን ሳይንስ ስለማያውቁት ነው። እሺ የሚበላ ነገርስ? አሁን በቅርብ በልቻለሁ። ኧረ ተው ማዘርዬ እንዴ በባዶ ድማ አይሆንም። እኔ የምልሽ ሰውዬሽ ዛሬ በጤናው ነው? እኔም አልገባኝም። እማዬ በስዬ ወይዬ ምን ተገኘ? ምንስ ባይገኝ እንግዳ ባዶ አፍ ይቀመጣል ሂሩቴ እንጂ እርግጠኛ ነህ ምንም አልተገኘም? እሱማ ሂሩቴ የተገኘውማ ሂሩቴ አየህልኝ ግጥምጥሞሹን እኔ ስገባ የሂሩትና የእናቷ ድንጋጤ ቼኩን ላሳያቸው ስል የምንተስኖት ከኋላ የመምጣት ከጀርባዬ መሳስ ብሎ እያደባ ልብ በል እያደባ ምን ነው አይ ቀስ ብለው መሰስ ብለው ገቡ እና አፍጥጠው አዩኝ። የሰሙት ነገር አለ እንዴ? አገኘ ደግሞ ስላንተ ለስማ ምን አዲስ ነገር አለ? ምንም አዲስ ነገር የለም። የለም? የለም። ጋሽ እንዳይሄዱ እንጂ እንዴ ባዶ ምንም ነገር ሳይቀምሱ ባዶ አፉንማ አይመለሱም። የሆነ ነገር ቅመሱ፣ የሆነ የሚበላ ነገር። መርዝ ልታበላኝ ነው እንዴ? ምንድነው እናንተ መርዝ አምሯችኋል እንዴ? መርዝ እንዴ ማነው ወንጀለኛ ለማድረግ ነው? ወገኛ ጋሽ ምንቴ ምንድነው? ኑሮ እንዴት እያደረጎት ነው? እሳት ሆነ አይደለ? እንዴት እያደረጎት ነው? በእናቶት ምን አገባ? አይ እንደው በጡረታ ደሞዝ እንዴት እየገፋችሁት ነው? ያላችሁበት ሁኔታ ይገባኛል። ልትሰድበኝ ነው? አይ የሚቸግሮት ነገር ካለ ነፃ ሆነው ይጠይቁኝ። በሰበብ አስባቡ አይመላለሱ ለማለት ነው። ምንም ቢሆን እኮ ሂሩቴን የመሰለች ቆንጆ አሳድጋችሁ ሰጥታችሁኛል እና አይሸማቀቁ። ተቸገሮት በስዬ ልጄ ቸገረኝ በቃ እንዲህ ብለው ቢለምኑኝ እኔ እሰጦታለሁ። ምንም ችግር የለብኝም። ወይኔ ምን ተስኖት ይሄ አበሳጭ ልርዳችሁ ማለት ወይኔ ምን ተስኖት ያስብላል። እቺን እኮ ነው ያልኩት። ልብ በል ፉከራውማ ከሌላ ጉዳይ ጋር እኮ ነው የተያያዘው። እመጣለህ አይደል? ምን ተስኖት ሚስቱን አዲስ ነገር የለም ሲል ያው የመርማሪ መንፈስ የመጣና በኔ ላይ እየተመሳጠሩ ነበር የመሰለኝ። በኋላ ሰማለሁ ለካ ሙሉ ቀን ከቤት ጠፍቶ ነው። ጥጋብ ነው። ምን ሆኖ ይጠፋል? በኋላ እንደሰማሁትማ ስራ ማስኪያጃ 20 ሺህ ብር ስጡኝ ብሎ እኮ ነው። ልብ በል 20 ሺህ ብር አባ አገባሁ አባ ልጄ ግን የሆነ ነው ያለው። አብኮሽ አባ ኧረ አባ ኮዲና ባባው ምንድነው ከጀርባ ያቆመህ የምታንቋር? እቺን ነገር ምንድናት? ቃኘት ታርጋት። አዲስ የቢዝነስ ሐሳብ ፕሮፖዛል ቀርጬ ነው። ሁል ጊዜ አዲስ ሐሳብ አይሰለችህም? ኧረ አባ ይሄ አዲስ የተለየ ሐሳብ ነው። ያልተበላ ቢዝነስ ነው አባ። ይኸውልህ ምን መሰለህ እንትን የዶሮ መኖ ማቀነባበር። የዶሮ መኖ? አንተ በልታ ጨረስከው? ዶሮች በልተው የሚጨርሱት ነው? ቶበልኝ ይሆን? ኧረ አይደለም አባ። እንቁላል ስንት እንደገባው ቃል 12 ብር። ለምን ይመስላል? የዶሮ መኖ ስለተወደደ እና ይሄንን የዶሮ መኖ እኛ ብናቀነባብረው አቀነባብረን ብንሸጠው ለገበያ ብናቀርበው እያ መረጥክ ሽታ። እኔ አንኳሴ ልይበት ተወኝ ልይበት ኳሱ መነሻ ካፒታሏ ስንት ነው? 20 ኮቴን አምጣልኝ።
Robertson for Nunez. What a brilliant finish. And that has finished off Manchester City. He's been a hit since he came from the bench. አባ አባ አልበዛም? ትንሽ በጣም በዛ። እንደውም ከዚህ በኋላ እዚህ ቤት ታገኘው ይመስለዋል። በቃኝ። ሙሉ ቀን ዝቶ ነው የወጣው አሉ። ያላመሉ ሙሌ ለምን ዛተ አንድ አትልም? ልብ በል እኔ ቼኩን ለሂሩት ያሳየዋት ልክ መኝታ ቤት እንደገባን ልብ በል ገንዘብ 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 ያለው ያውጣ ይስራ ያሰራበት ሀገር እንድታደግ ሁሉም እንዲያልፍበት ወይ ገንዘብ 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 ያለው ምንድነው? ምንድነው? እስቲ ያሳይ። አይንሽን ጨፍኝ። አንተ ደግሞ ልጃገረድ አደረከኝ እንዴ? ልጃገረድ አይደለሽም እንዴ? በላውን ብታሳየኝ ከሆነ ያሳየኝ። ምንድነው? የ50 ሺህ ብር ቼክ ማይክ ቼክ 1 2 3 ቼክ የማን ነው? አንብቢዋ። ማን ይላል? ምን ይላል? በስንቱ ቅጣው ማን ሰጠ? በላቤ ነው። ጎበዜ ነው ባል። ምንድነው ግን በስ እየደነስክ በሽታ ላይ ወድቀህ ብሩን ለሕክምና ከመጨረስ በፊት ተኛ። እሺ አታደንቀኝም? ጎበዝ አልኩ እኮ በስዬ። በቃ አይ እንግዲህ ልተኛበት። ኢንፌሪዮሪቲ ኮምፕሌክስ የበታችነት ድባቴ። ምን አልክ? ጃባቴ ገንዘብ 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 እንዴ! ገለታ ግን የእጅ ጽሑፉ እንዲህ ያምራል። ሲጠራኝ ለምንድን ነው ስሜ ላይ የሚለግመው? ቤት ሂጅ ያጣጣል። ቤት ሂጅ ያት 5 ቁጥር እንዴት እንዳቀበጣት ያት። ልክ ዜሮ ላይ እጇን ጣል አድርጋ የምታመጥ ሴት እኮ ነው የምትመስለው። አይሽ ሂሩቴ እስቲ ምንድነው? ይኸውልሽ ጭረቷ ከመስመር ወጣለች። ችግር ይኖር ይሆን? ፊርማው ገፋ አድርጋ አስገባት። አንድ ጭረት ትከብዳለች። ይሄ ቁጥር ደግሞ ምንድነው? ጫፍ ላይ ያለው ኮድ መሆኑ ነው። የሚስጥር ቁጥር ይሆናል እንግዲህ ቀማኛን ከሰራተኛ የሚለዩበት። እንዴት በርትቷል እባክሽ። በስንቱ አትረብሸኝ ልተኛበት። የበታችነት ድባቴ የደባ መጣ። እንግዲህ ወገብን ጠበቅ አድርጎ መስራት ነዋ። አይዞሽ አንቺም አንድ ቀን ይጻፍልሽ ይሆናል። ቼኩስ እዚህ ጋር ነበረ። ወይ ቼኩ ጠፋ። የመጀመሪያ ልጄ ተሰወረ። በገዛ ቤቴ በጠራራ ሌሊት ማጅራቴን ተመታው። ልብ በል ማታ ስተኛ ቼኩን በስርዓት ነበር ያስቀመጥኩት። ጠዋት ስነሳ አጣሁት። ቤት ውስጥ ያለ ነው እኔና ባለቤቴ ሂሩት ነን። ማን አነሳው ይባላል? ማን ነው መጠርጠር ያለብኝ? መጀመሪያ እሷኑ ነው። ወድጄ ነው። ትላንት ቀትር ላይ
ሂሩት ምን ተስኖት ከምትባል ሴት ጋር ምናልባትም ልጆ ትሆናለች ተብሎ ይጠረጠራል። ሳሎን ውስጥ ቁጭ ብላችሁ አፍላፍ ገጥማችሁ ስታወሩ ድንገት በር ከፍቼ ስገባ ተደናገጣችሁ፣ መግቢያ ቀዳዳ ጠፋችሁ። በዚህም አላበቃም። 5 ደቂቃ ባልሞላ ጊዜ ውስጥ ባለቤቷ አቶ ምንተስኖት መጡና በሩን ከፈት አድርገው እደግመዋለሁ አዲስ ነገር የለም ሲሎት እርሶም እስካሁን ምንም ነገር የለም አሏቸው። እሳቸውም ወደ ቤት ሳይገቡ ቤቱን ማተር አድርገው ሹልክ ብለው ወጡ። ይህ ድርጊት ከተፈጸመ ከሰዓታት በኋላ ቼኩ ጠፋ። ስለዚህ ጥልፍልፍ የወንጀል ሴራ ሊነግሩኝ ይችላሉ? አቤት አንቺ ባንቺ ረጌ ነፍስሽ እንዴት ብላ ታየኝ ይሆን? አቤት ዋይታ ከተጠያቂነት አያድንም። አቤት ቅሌት! አቤት ቅሌት! በስመ አብ! መቅለሎን አመኑ። ቼኩን እርሶ ነው የወሰዱት ማለት ነው? በህግ አምላክ አስወጣኝ ከዚህ ቤት! ተረጋጉ እንጂ በጮኸ እኮ አይደለም። ይረጋጉ እንጂ ምርመራ ቦታ እኮ ነው ያሉት። እንዴት ነው የሚሰራው? እና እኔ ሌባ ነኝ? እሱን ማወቅ ያሳዳጊው ድርሻ ነው። የኔ ድርሻ የጠፋውን ቼክ ኮቴ መከተል ብቻ ነው። ኮቴን ሰብሬ ባጠለው እኔ ምን ተስኖት አይደለሁም። ከዛ የወሰዱትን ቼክ መንዝረው ካሳ ሊከፍሉ እንደ እንጨት መንዝሬ ባጠው እኔ ምን ተስኖት አይደለሁም። ዋናው ወንጀለኛው ይገኝ። ከዛ በኋላ ማን መንዛሪ ማን ተመንዛሪ እንደሆነ እንደርስበታለን። ወይኔ ምን ተስኖት። ትላንት ቀትር ላይ እዚህ ቤት ሊገቡ ሾከክ ብለው ብቅ ብለው እኔን ሲያዩ ቀጥ ብለው አልቆሙ? እውነት ውሸት? እንደ እውነት ወስደዋለሁ። ከዛ ባለቤቶን ደግመዋለሁ አዲስ ነገር የለም አሏቸው። እሳቸውም የለም ሲሎት ተመልሰው ወጡ። እና እዚህ ቤት ላድርልህ ትፈልጋለህ? ይርኩስ እንደሆነ ጥያቄው ማደር አለማደሩ ላይ አይደለም። ለምን ከበር ላይ ተመልሰው ሄዱ? በዛ ላይ ባይኖ ቤቱን ማተር አድርገዋል። ማተር ማድረግ ለምን አስፈለጋቱ? ምን ተስኖት? what is the matter? እኔ እዚህ መጣሁ ሙሉቀን ሳይጠፋ መጥቷል አልመጣም ብዬ ዙፋንን ለመጠየቅ ነው። በቃ ከመቼ ጀምሮ ነው የሙሉቀን መጥፋት የሚያሳስቡት? እሱን አይመለከትህም። ይመለከተኛል እንጂ። አይመለከትህም? እንዴት አይመለከተኝም? የቼኩን ዱካ ለመከተል ይረዳኛልና ይመለከተኛል። በምርመራ ሳይንስ የመረጃ ትንሽ የተመርማሪ ትልቅ የለው። ይሄው መርማሪው ከሚል መጽሐፍ ላይ ነው ያገኘሁት። ስለዚህ የሙሉቀን መጥፋት ያሳስበኛል። ከመቼ ወዲያ ነው እርሶ የሙሉቀን መጥፋት የሚያሳስቦት? የኮሞዲኖ ቁልፍ እሱ ጋር ስላለ። እሺ ምን ተው በስዬ አጅሬው ልግባ። እናት ማህፀን ተመልሰ ብትገባ እንደማታመልጠኝ አውቅ ነበር። እናት ማህፀን ለምንድን ነው የምገባው? እጄ ላይ እንደምትወድቅ አውቅ ነበር። በስንቱ ቁጭ በል ቼኩን ማን ያቀበለ? ሂሩት ነች። የምን ቼክ? ሰይጣንን ታምጣው። ቼኩን የት አደረስከው? ስለምን ቼክ ነው የምታወራው? ስለጠፋው ቼክ አልሰማህም እንዴ? ኧረ እኔ ምንም አልሰማሁም። እኔ እኮ ወንድምህ 50 ሺህ ብር ስፖንሰር ተደርጓል ሲባል ሰምቼ ምርጥ ቢዝነስ ሀሳብ አለችኝ፣ ለምን እሷን አብረን አንሰራትን ብዬ ላማክር ነው የመጣሁት። ከቤት ጠፍታል ሲባል አልነበር እንዴ? እኮ የስፖንሰሯን ሰማውና ተመለስኳ። ምን መሰለች ፕሮፖዛሏ? እንትን የዶሮ መኖ ማቀነባበር። እንቁላል ስንት እንደገባ ቃል 12 ብር። ለምንድን ነው? የዶሮ መኖ ስለተወደደ እና እኔ እናንተ ይህንን የዶሮ መኖ ብናቀነባበርና ለገበያ ብናቀርበው መነሻ ካፒታሏ 20 ሺህ ብር ነች። አንተ ገንዘብን ብታወጣ እኔ እውቀቴን ተያይዘን አናመልጥም? ወደ ላይ ነው ላጥ። አንተ የሰረከው አምልጥ እንጂ እኔ ለምን አመልጣለሁ? የሰረከው ምንድን ነው የሰረኩት? የሌባ አይነ ደረቅ
መልሰው ይጠይቃሉ እንትና አበው የ50 ሺህ ብሩን ቼክ ነው አበስከበርኩ አይጭ ማዘር ማን ሙሉቀን አትጩ ማዘርን መምሰል ከተጠያቂነት አያድንም ይልቅ ጊዜ ሳታጠፋ ቼኩን መልስ እኔን በስርቆት ጠረጠርከኝ በስዬ ተውሌ ወንድምህን በቼክ እንደሱ አይደለም ወንድም እኔን በወረቀት በስዬ የክፉ ቀን ወዳጅህን የበረሃ ጓደህን እንደሱ መቼ አሰብኩት ሙሌ እኔን በ50 ሺህ ብር 50 ሺህ ብር ስማ አንተ ወንድም ከወንድሙ በምስር ወጥ በሚከዳዳበት በዚህ ዘመን በ50 ሺህ ብር መከዳዳት ብርቅ ነው ሆደ በውናሉ ልንገርህ እንደው ዋና ተጠርጣሪ አንተ ነህ እንዴ ሁሉ ነገር በሰላም እየሄደ ነበር ድንገት ነው ነገር ሁሉ የተበለሻሸው ምንም መርበትበት መደናበር አያስፈልግም ወንጀለኛው ተገኝቷል ማን ነው ተረጋጉ እነግራችኋለሁ ተረጋጉ ማን ነው ግን ከዛ በፊት አንድ ማስተላለፍ የምፈልገው መልእክት አለ ይሄ ወንጀለኛ ቼኩን ያሸሸው ከተንኮል ተነሳስቶ ላይሆን ይችላል ስለዚህ እባካችሁ ወንጀለኛውን በመገልጽበት ሰዓት በስሜት ተነሳስታችሁ የመንጋ ጥቃት እንዳታደርሱበት ጉዳት እንዳታደርሱበት ወንጀለኛው ላይ ጥንቃቄ እንድታደርጉ ላሳስባችሁ ፈልጋለሁ በስንቱ አሁን ትምህርቱን ተተ ለምን ላይ ባውናት ነግረን መቼም በጣም የገረመኝ አንተ ትሆናለህ ብዬ በፍጹም አልጠረጠርኩም ነበር እርግጥ ገንዘብ ቸግሮ ሊሆን ይችላል መቼም ከሁላችንም ላበው አንተ ተቀርባለህ እሳቸውም እኮ ያሉት ከሚጠፋ የወለዱት ይጥፋ ነው እንዴ አባዬ አንተ ነህ እንደ ሰርከው አንተ እንግዲህ ስላላገባ አንተ ስላልወለድክ የወለዱት ይጥፋ ምን ማለት እንደሆነ ላይ ገባህ ይችላል ብቻ እኔን እንዳይሆን ያው ሙሊ አንተን የምርመራው አቅጣጫም የሚጠቁሙ አንተ ነው እኔን የበረሃ ጓደህን በስዬ ታው እንደሱ አትበል ሙሊ የክፉ ቀንህን እኔን በገንዘብ ትጠረጥረኛለህ እኔ ምን ላድርግ ውጤቱ እኮ ነው አንተን እኮ እኔ ያንተን ሀቅ ልበላ የራበው ጅብ አሁኑኑ ይብላኛ እኮ እኔ ያንተን ሀቅ ልጠጣ የጠማው ጅኒ አሁኑኑ ደሜን ይጠጣ እግሬን ይቁመጣ ምላሴን ይቁረጣ ተው እንደዚህ አይባልም እንዴ አንተ ለወረቀት ያመንኩት ይክዳኛ የተደገፍኩት ይራቀኛ ቆይ እስቲ ሙሌ ቆይ እስቲ ቆይ ወንድሜ ቆይ አንዴ ቆይ እስቲ ላደርግልህ የምችለው ነገር ካለ አንዴ አስበት አይ ስተት አለ እንዴ አንተ ልትሆን አትችልም ምክንያቱም አንተ እኮ የዚህ እግሪ መች ዝር አለ እኮ አዎ ልክ አንተ ተሳስቼ የማይሆን ውሳኔ ላይ ደርሼ ነበር ተመስገን አየህ ከጸጸት ይሄው እንግዲህ የሚያሳየው በህግ አምላክ እኔ ነው የምለው አዎ እንዳለን እርሶ ኖት እርሶ ኖት እኔ የሰጡት ቃል እርስ በርሱ ይጣረሳል ድሮም ሳይወት ስታይ ምን ጨርሰው ቀልቤ ተጠንቀቃቸው ይለኛል በስንቱ እኔ እኮ አይደለሁም ቀልቤ ነው እና እኔ ነኝ ሌባው እኔ አላልኩም የምርመራ ሳይንሱ ውጤቱ ወደ እርሶ ነው የሚያሳየው በስንቱ
አሁን የምርመራውን ሳይንስ ስትተ ምናልባት ቼኩን ጥለህ ረስተው ከሆነ የጣልክበትን ቦታ ለማስታወስ ሞክር። 50 ሺህ ብር ጥላለሁ እኔ? ትቀልጃለሽ እንዴ? ደግሞ ለምንድን ነው የምርመራ ሳይንሱን የምትወው? አሃ ከናንተ መሃል ይሄን መጽሐፍ ያነበበው አለ? አለ ዩሲ የንባብ ትሩፋቱ አልደረሳችሁም ማለት ነው። መጽሐፍ ሳናነብ እንዴት ነው ተናበን የምንኖረው ጎበዝ? የምርመራ ሳይንሱ በዘፈቀደ የመጣ አይደለም። ከዚህ መጽሐፍ የተቀዳ ነው። መርማሪው ይሰኛል። የዛሬን አድርገውና ቼኩንም ያገኘሁት ይሄን መጽሐፍ ሬዲዮ ላይ ተርኬ ነው። በሙያው ጥሮ ግሮ የሚኖር ባለሙያ የማይከበርበት ሀገር አንገቴን ሰብሬ ደፍቼ ሌት ተቀን ማልት ለሊት ሳልል ለፍቼ ተርኬ ያመጣሁት ቼክ ነው እና ይሄንን ሀብቴን በማንም ወላጫ ሲዘረፍ ዝም ብዬ ማየት አለብኝ እንዴ? እንዴት ነው ጎበዝ? እቺ ሀገር ወዴት እያመራች ነው? ጥራችሁ ግራችሁ ገንዘቡን ማግኘት ከፈለጋችሁ መስራት ይገባችኋል። የሰው እጅ ሳታዩ ማንንም ሳትቆጣጠሩ የትም እዛም እዚህም ሳትሉ መስራት፣ ጠንክራችሁ መስራት። ኧረ ማዘር ያረጋጓቸው። ጋሽ ምንቴ ኧረ በእናትዎ ተረጋጉ። ወራዴ መዞ ሴር ከቤቱ ወዮ ተጎጃለች እናቱ። ወዮ ለምን ይፈጁኛል? ጋሽ ባለማወቅ እኮ ነው። ምን ቆጥ ተናሳተናት ቀጋ አንገቷን ቀናለች። እኛ መልሰን ልትወጋ እኛን ልትወጋ። ኧረ ማንንም አልወጋው እንዴ ሙሉ ያልወጋችሁ በላቸው። ተፈጠረ ነገር እኮ አጣድፎ ገደ ባዘው ካራ አንቀት አራይ አይዞ ባታ አባ ግጥም ድብርባለ እንደ በረዶ በልጅነቱ በራለም እምቢ አንተም እዚያ ቁርሶ እዚያ ብልከው አንጀት ጉበት አዝረከረከው። ኧረ ሂሩቴ አንጀቴን ሊያዝረከርኩት እኮ ነው። ታውባችሁ እንጂ ቆይ አባዬ ቆይ ተረጋጉ። ቆይ አታረጋጊው ይጣለት እማዬ አይደለም። ቆይ ቁጭ ብለን እንማከርና እሱም ላጠፋው ጥፋት ተገቢውን ቅጣት ይቀጣል። እቀጣለሁ። እኔ እኮ አልቀጣም አላልኩም። ብቻ አንጀት ጉበቴን አይንኩ እንጂ እኔ እቀጣለሁ። መቼ አልቀጣም። አሁን ያጠፋው ጥፋት በቅጣት የሚታለፍ ነው? ስማችንን እኮ ነው ያጠፋው። የክፉ ቀን ጓድህን የበረሃ ወዳጅህን ሙሌ ይቀጣ ቢባልስ አሁን ምንድን ነው የሚቀጣ? የፈለጋችሁትን እማዬ ይክሰናል የምትሉትን ነገር ተማከሩና እያንዳንዱን ነገር ያደርጋል። ዝም ተናገር። ምንም በቀጣው ክብራችንን የሚመልስልን ሆኖ አላገኘሁትም። የጠፋው ስማችንን የሚያድስ ካሳ ብናስብ አልመጣልንም። ስለዚህ የቆሸሸ ስማችንን ሊያጸዳ ባይችል እንኳን የቆሸሸ ልብሳችንን እንዲያጸዳ ወስነንበታል። ምን ሲባል ልብስ ጠብ እንዳላበዛችሁትም እንደ እንከባበር እንጂ ምን ትልልቅ ሰዎች አይደላችሁ እንዴ? እንደ ህፃን ነው እንደምታስቡት? አያችሁ እኔ እኮ አንብቡላለሁ። ለዚህ እኮ ነው የማንበብ ክፍተቱ ነው እኮ ማንበብ ሙሉ ሰው ያደርጋል። ሂሩቴ ዝም ነው አይደለ? አጥባለሁ አልኩኝ እኮ በቃ